ፕሌየር ኮምፓሪዥን ኖርዌይ ከኢንግላንድ ጋር ይዤላችሁ መጥቻለሁ። የዛሬ ምሽቱ ተጠባቂ ጨዋታ ኖርዌይ ከኢንግላንድ ጋር ማን ወደ ግማሽ ፍጻሜ ያልፋል? ኮሜንት ላይ አስቀምጡልኝ። ንጽጽር እንሰራለን። እንደ ሁልጊዜው ከበረኛ እንጀምራለን። ኔይላንድ ከፒክፎርድ ጋር። በነገራችን ላይ የኖርዌዩ በረኛ ሲቪያ ላይ ነው የሚጫወተው፣ ግን ተጠባባቂ ወንበር ላይ ነው ያለው ሲቪያ ቡድን ውስጥ ራሱ። ግን ኖርዌይ ላይ ከመጣ በኋላ በጣም ጥሩ ነገር እየሰራ ነው። ባለፈው ከብራዚል ጋር ሲጫወቱ የፍጹም ቅጣት ምት ማዳን ይችላል። በጨዋታው ላይም ጥሩ ስታት ነበረው፣ ጥሩ ሬቲንግም አግኝቷል። ፒክፎርድ ደግሞ እንደምታውቁት አብዛኞቻችሁ የፕሪሚየር ሊግ ተመልካች ስለሆናችሁ ታውቁታላችሁ። ስለዚህ ምንም ጥርጥር የለውም በወቅታዊ አቋማቸው ፒክፎርድ ይበልጣል ማለት ነው። እሺ ፔደርሰን ከስፔንስ ጋር እዚህ ቦታ ላይ ባለፈው እንግዲህ የተጠቀመው ቶማስ ቱዌል ኳንሳህን ነበር። ስፔንስ ኳሶችን ወደ ፊት ብዙም አያረግልኝም ምናምን ብሎ የሆነ ጨዋታ ላይ ሲጮህበት ነበር እና ኳንሳህን ነበር የተጠቀመው። ግን እሱ በቀይ ካርድ ስለወጣበት ጀምስን ጉራ ላይ ስለሆነ አሁን ስፔንስን ይጠቀማል ግዴታ ስለሆነበት። ፔደርሰንን እዚህ ዓለም ዋንጫ ላይ ነው እያየሁት ያለሁት። በጣም ምርጥ ልጅ ነው፣ በጣም ማለት ነው። ስለዚህ እኔ አሁን ከረንትሊ ባላችሁ አቋም ፔደርሰን የተሻለ ነው ከስፔንስ ማለት ነው። እሺ አየር ከኮንሳ ጋር ሁለቱም ፕሪሚየር ሊግ ላይ የሚጫወቱት፣ አንደኛው ለአስቶን ቪላ አንደኛው ለብሬንትፎርድ። አሁን ከረንት ላይ ባላችሁ አቋም እኔ ኮንሳ ለምን አላቅም፣ በቃ ስቶንሰን እና ጉሂን ቢያጣምራችሁ ይሻለኛል። ኮንሳም እኔ ብቃቱ አይታየኝም። አየር ደግሞ ብሬንትፎርድም እያላቀው ያለው ጥሩ ተጫዋች ነው። ስለዚህ አየርን እመርጣለሁ ማለት ነው። ላይሳከር ከጉሂ ጋር። ጉሂ እኮ ምርጥ ተከላካይ ነው በነገራችን ላይ ምርጥ ማለት ነው። እና ከላይሳከር ጋር አይወዳደርም ጉሂ ይበልጣል። እሺ ወልፍ ከኦሬሊ ጋር። ይሄ ወልፍ የሚባለው ልጅ ወልቭስ ነው የሚጫወተው፣ ግን ቡኤኖ ታውቁታላችሁ አርሰናል ላይ የሆነ ኤፍፒ ጎል ያገባው ልጅ የእሱ ተጠባባቂ ነው ወልቭስ ላይ ማለት ነው። ግን የሚገርመው ነገር ቲማቸው ላይ የመጀመሪያ ዕድል ያላገኙ ተጫዋቾች እዚህ ኖርዌይ ብሔራዊ ቡድን ውስጥ በጣም ጥሩ ሲዘን እያሳለፉ ነው። ኦሬሊ ደግሞ የፕሪሚየር ሊጉ ያመጡ ምርጥ ተጫዋች ስለሆነ ኦሬሊ ይበልጣል በርግጥ ከወልፍ። ስለዚህ ኦሬሊን እመርጣለሁ ማለት ነው። እሺ ኦዴጋርድ ከኤንደርሰን ጋር። ኤንደርሰን በኖቲንጋም ፎረስት ቤት የሚገርም ሲዝን አሳልፏል። አሁንም ሪካርድ ሰብሮ ወደ ሲቲ ተዘዋውሯል። አሁን በዓለም ዋንጫ ላይም ከራይስ ጋር ያላቸው ጥምረት በጣም የሚገርም ነው፣ የሚደንቅ ነው። እና ኦዴጋርድ ራሱ ከጉዳት ጋር እየታገለ እኔ የኦዴጋርድ ብቃት በጣም በቃ ሆነ ነፃ ሆኖ የሚጫወት ከሆነ እንደ 8 ቁጥር ተጫዋች እንደ 10 ቁጥር ተጫዋች ሲሆን እንደ 8 ቁጥር ተጫዋች እኔ ኦዴጋርድን እመርጣለሁ። አሁን እዚህ ዓለም ዋንጫ ላይም ጥሩ ነገር እያሳየኝ ስለሆነ ኦዴጋርድን እመርጣለሁ። እሺ ቤርግ ከዴክላን ራይስ ጋር። ይሄ ቤርግ የሚባለው ካልተሳሳትኩ ሼፊልድ ዩናይትድ ነው መሰለኝ የሚጫወተው እና ብዙም እኔ እሱን የማየት እድሉ አልገጠመኝም። እዚህ ግን ዓለም ዋንጫው ላይ ግን ጥሩ ነው። የኖርዌይ ብሔራዊ ቡድን ጥሩ ናቸው እዚህ ዓለም ዋንጫ ላይ። ግን ከዴክላን ራይስ ጋር ስለማይወዳደር ዴክላን ራይስ እናስቀድማለሁ ማለት ነው። እሺ ቤሊንጋም ከቤርግ ጋር። ይሄ ልጅ ቤርግ የሚባለው ልጅ ቦዶ ግሊምት በጣም በቃ የሚመቸኝ ልጅ ነው። በጣም የወደድኩት ልጅ ማለት ነው። ከብራዚል ጋር ራሱ ጎል አግብቶ ምናምን ተሽሮበት ነበርና የሚገርም ልጅ ነው እውነት፣ በጣም የሚገርም ልጅ። በቃ ከጠበቅኩት በላይ ነው በኖርዌይ ብሔራዊ ቡድን ውስጥ እያገኘሁት ያለሁት እና በጣም ተመችቶኛል። ቤሊንጋም ደግሞ እኔ እውነት ቤሊንጋም አይችልም ብዬ ከማምኑ ሰዎች መካከል ነበርኩ። ግን በቃ የሆነ ሀሳቤ ሊያስቀይረኝ ይመስለኛል። በጣም በቃ እውነት ታጋይ ነው እውነት፣ ይሯሯጣል፣ ምን ይላል፣ ምን ማድረግ ያለበትን ነገር እስከ ጥግ ያደርጋል ለቡድኑ ማለት ነው። እና ቤሊንጋም እየተመቸኝ ነው። የምርም ደግሞ ከቤርግ ጋር ቤሊንጋም አይወዳደሩም። ቤሊንጋም በጣም ትልቅ ደረጃ ትልቅ ሌቭል ያለ ተጫዋች ስለሆነ ማለት ነው። ሶርሎስ ከሳካ ጋር። ይሄ ልጅ ግዴታ ስለሆነ ነው እየገባ ያለው ሶርሎስ። አሰልጣኙ የወደድኩላቸውን ነገር ባለፈው ከብራዚል ጋር ሲጫወቱ ሶርሎዝንና ኑሳን ቶሎ ብለው መቀየራቸው ማለት ነው። ከዛ ቦብንና የሆነ ተጫዋች ማን እንደሆነ አስገቡ እና በጣም እሱ ደግሞ ቅያሪያቸው ተሳክቶላቸው ነበር ማለት ነው። ሶርሎዝ ምንም እውነት ምንም በቃ እኔ አይመቸኝም። እግር ኳስ የሚችሉ ላይ አይመስለኝም። የሆነ ቴስታ ብቻ ነው የሚያገባው። በቃ ካገኘ ቴስታ ያገባል እንደዛ እንጂ እኔ የሶርሎዝ ብቃት አይታየኝም። ሳካ ይበልጣል። ሃላንድ ከሃሪኬን። ጭራቁ አጥቂ ማለት ነው፣ ከምርጡ አጥቂ። ሃላንድ ብቻውን ተሸክሟት ነው የመጣው ማለት ይቻላል ኖርዌይ
ብራዚል ላይ ያስቆጠረው የሁለተኛው ግብ አብሶ የሚገርም ግብ ማለት ነው። እና በመጀመሪያ የዓለም ዋንጫው 7 ግብ አለ። ሃላንድ አብዛኞቹ ውድድር ላይ ካያችሁ እሱ ከተጫወታቸው በላይ ግብ አስቆጥሯል። በሻምፒየንስ ሊግ ከተጫወተው እኩል በላይ ጎል አለው። ለሀገሩ ከተጫወተው ጨዋታ በላይ ግብ አስቆጥሯል። እና ሃላንድ የሚገርም ነው። ሃሪ ኬን ግን ዘንድሮ ከሊዮኔል ሜሲ ቀጥሎ በጣም ምርጡን ሲዝን እያሳለፈ ነው። ሊዮኔል ሜሲ 2010-11 91 ግብ አስቆጥሮ ባላንዶርን ካሸነፈበት አመት በኋላ ሃሪ ኬን በጣም ምርጥ ቁጥር ያለበት አመት ያስመዘገበው ዘንድሮ ነው እና 70 ምናምን ጎል ደርሷል። አሁን ባላቸው ወቅታዊ አቋም በጣም ከባድ ቢሆንም ሃሪ ኬን ይመጣል። አንቶኒ ጎርደን ከኑሳ ጋር ማለት ነው። ይሄ ልጅ ጂሮና ነው የሚጫወተው የሆነ የሲቲ ክለብ ምናምን ባለቤት የሚያስተዳድረው ክለብ ውስጥ ነው የሚጫወተው ኑሳ የሚባለው እና ምርጥ ነው። በቃ ማደንቅለት ደግሞ ኮት ዲቫር ላይ ያገባው ጎል ካያችሁት የሚገርም ነበር፣ የሚደንቅ ግብ ነበር ያስቆጠረው። ጎርደን ግን ይበልጧል። ጎርደንም በደንብ ስላየሁት ሲጫወትም ፕሪሚየር ሊግ ላይ በጣም ስለተከታተልኩት ይመቸኛል። ጎርደንን እመርጣለሁ ማለት ነው። ለማንኛውም የዛሬውን ጨዋታ ማን ያሸንፋል? ኮሜንት ላይ ሀሳባችሁን አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። ይመቻል።